ሲቲ ማለት ነው 60 ነጥብ ሊቀነስበት ይችላል የሚል አንድ ሜትሮ ስፖርት የሚባል ምንነቱ ያልታወቀ መረጃ ኬንያ መጥተው እኮ ግራ ይገባኝ እኔ ያልገባውበት ነገር የለም እኮ እና ጥፋተኛው 60 ነጥብ ሊቀነስበት ይችላል የሚል መረጃ ወጣ። ይሄ አልገረመኝም። ሲቲ ስፖርቶች አረባካችሁ መጀመሪያ ተረጋጊ ሀቢቢ፣ ትንሽ ስሜታ ይሆነሻልና ለዛ ነው ያው መረጃውን ይዞት የወጣው ሜትሮ ስፖርት አይደለም ኬረን ማጌር ነው። ዘ ፕራይስ ኦፍ ፉትቦል የሚል ፖድካስት አለ በሳምንት 2 or 3 ቀን ነው መሰለኝ እንትን የሚለው እና እዛ ላይ ነው ቀርቦ ይሄንን ዱብዳ ይዞት የወጣው። ሰውየው ደግሞ የፒኤስአር ኤክስፐርት ነው። ብቻ በየአመቱ ወሬዎች ስለሚነሱ ላይክ የሚታመን እሱን እንተውና ማለት ነው። ያው ብቻ ደግሞ ያው አሁን ይዞልህ መጥቷል። ፋብሪዚዮ ሮማኖም አሁን ከአንድ ሰዓት በፊት ምናምን ፖስቶታል። ያው የራሱ አይደለም ጎል ነው እንትን ዋቢ አድርጉ የእንትን ያለው ማለት ነውና እኔ አንድ አርሰናል ደጋፊ ግን ይሄንን ነገር እንደውም እንትን የማድረግ ነው የሚሆነውና እኔ በታሪክ አልፈልግም ሲቲ የሆነ ነጥብ ተቀንሶለት ምናምን ዋንጫ እንድናነሳ ማለት ነው። ገጥመሃል ነው ካሸነፍን ብናነሳው ፒስ ነው ላይክ እንትን ካልም ማለት ነው ማሸነፍ ደስ ይለኛል። ከዛ ውጭ ግን ሲቲ እንደዚህ ጥፋተኛ ሆኖ እንትን የሚል ከሆነ በቀላል የሚገኛል ብዙ ታይምም ይፈጃል ይሄ እንትን ለማለት ማለት ነው። የሚሆን ከሆነ ሲቲ ብዙ ዋንጫዎችን ነው የሚያጣው ሀቢቢ እንደሚባል ብዙ ዋንጫዎችን ነው የሚያጣው። ብቻ አለ ሀቢብ አንቺ ግን ተረጋጊ ሀቢቢ አይመቻችሁ። ለአርሰናል ደጋፊ በጣም ሪስፔክት ሰጥቻለሁ። ወላሂ አጋጠመኝን ልንገራችሁ። ሲቲ 60 ነጥብ ከሚቀነስበትና ፕሪሚየር ሊግ ከሚወርድ አለኝ ወላሂ ቢቀር ይሻለናል አለኝም። አሬ አርሰናል ደጋፊ እንደዚህ አስቤያችሁ አላውቅም። ወላሂ በቃ ቢግ ሪስፔክት ለእናንተ ከዚህ በኋላ ወላሂ ለአዚም። ማንቸስተር ሲቲ 60 ነጥብ ሊቀነስበት ነው። ይሄም የሆነው ለምሳላችሁ 115 ክሶች እንዳሉበት ታውቃላችሁ ማንቸስተር ሲቲዎች ማለት ነው። ባለፉት 10 አመታትና ከዛ በላይ ማለት ነው በጣም ብዙ ክሶች ነበሩበት ማንቸስተር ሲቲዎች። ዘንድሮ ግን ማለት ነው ይሄ እስካሁን ድረስ የተከሰሰበት ነገር ፍርድ የሚሰጥበት አመት ነው እየተባለ ነውና 60 ነጥብ ይቀነስበታል። ማን 60 ነጥብ ከተቀነሰበት ሲቲ ኔጌቲቭ ነው የሚገባው። ኔጌቲቭ መግባቱ ብቻ አይደለም ፕሪሚየር ሊግ ላይ የቀሩትን ጨዋታዎች ሙሉን ኮንሲስተንትሊ ቢያሸንፍ ራሱ የሚያልፍ አይመስለኝም። ገብቷችኋል? ሻምፒዮንሺፕ ነው የሚገባው ሲቲ 60 ነጥቡ ከተቀነሰበት ማለት ነው። እኔ ግን ይሄ ነገር ተገቢ ነው ብላችሁ ታስባላችሁ? አሁን 60 ነጥቡ መቀነስ ብቻ አይደለም ሌላ ክሱ ላይ ደግሞ ማለት ነው ከተገኘበት እስካሁን የበላቸው ፕሪሚየር ሊጎች ደግሞ ይነጠቃሉ። ገብቷችኋል? ከዛ ውስጥ ማለት ነው ሊቨርፑል 2 ሻምፒዮን ይሆናል። ማንቸስተር ዩናይትድ ራሱ 1 ጊዜ ሻምፒዮን ሊሆን ማንቸስተር ሲቲዎች በጣም ከባድ ኬዝ ውስጥ ነው ያሉት ማለት ነው። ይሄ ነገር ህጋዊ ሆኖ ከተገኘና 60 ነጥቡ የሚቀነስበት ከሆነ በጣም ከባድ ነው።